ይሄ ማሲዮን በጭራሽ ዝም ብዬ ቁጭ ብዬ አላይም። አብርሽ እንግዲህ ድንግሏን የትም ያልተነዳችዋል እዛ ሆቴል ላይ ሽቅርቅር እያደረገ ሩታ ደግሞ ያው ቀንታ ማለት ነው ቀንታ ይሄ ቲማቲም ለቃሚ ጅንስ በሱፍ አስለብሰው ሽማግሌ ላከለት እና ደግሞ ጠርሙሱ እንትን ነው ይሄ አረ ዛሬ ማን ላቀቀው ነው ሩታ በጣም እያሳዘሽ ይላል ማለት ነው። ልጁን ራሱ እኮ በስራት አያውቁትም። ሆና ከጠጅ ቤት እኮ ነው ጎትቶ ያመጣቸው። እውነቴን ነው የምላችሁ። ይሄ ደስታ የሚባለው ቲማቲም ለቃሚ ነው። ዘዋይ ላይ ቲማቲም ለቃሚ ነው ስነግራችሁ ማለት ነው። አሁን እስኪ እንከታተላቸውና በደንብ እናወራለን። ቆይ እንዴ ዛሬማ ይፈተፈታል እና ለአንቺ ወደ አንቺ የመጣሉ መጀመሪያ የአንቺን ፍቃደኝነት ለመጠየቅ ነው እንጂ ቤተሰቦችሽ እንደሚወድሽ እንደሚያፈቅርሽ ያውቃል። ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣቱ መቅደሙ ራሱ ታላቅነት ነው። አንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። በጣም ነው የገፋሽው ሩታዬ። ግን እኔ ምን ላድርግሽ ማለት ፍቅር በሁለት አይሆንም። አንድ ለአንድ ሳምንት ደስታ ያለው ይልቅ አብርሽን ለማስቀናት ይጠቅምሻል። ጭንቃል እግዚአብሔር እውነቴን ነው ሩታዬ፣ አብርሽን ለማስቀናት ይጠቅምሻል። ያ ደግሞ አረቄ ያጠቃው ሰውዬ ቀዩ አጠገብ ነጭ በግ ያዘ ከጠጅ ቤት ነው ሰብስቦ ያመጣቸው። ከዛ የሚሆነው ነገር ይሆናል። የኔ ሽታ ነው የኔ ፍላጎት አይቀርም ማለት እየነገርክኝ ያለው ሌላ ፕሮግራም አለ እያልከኝ ነው። ሌላ ፕሮግራም አለ ማለት ያው ፋሚሊ ጋር ለመሄድ ምናምን ፕሮሰስ እንደጨረስክ ነው እያወራክ ያለው። ይህን ነገር ለማድረግ ደግሞ በስማ እድለኛ ባለትዳሮች በአንድ አመት ውስጥ ሁለቱም ሊያገቡ ነው። እኔ እኮ መጀመሪያ እንድትቀመጡ እኮ ፈልጌያለሁ፣ ግን እኛ ደግሞ የምንቀመጠው ይህን ነገር ካልተቀበልሽ አንቀመጥም ማለት ነው። እና ይህን ደግሞ እኔ ልቀበላቸው ደግመሽ አቆምሻቸው እኮ ሩታዬ፣ ነገር ያዋጣል። ቆሙ በደንብ እህታችን ነሽ፣ እህቴ ነሽ። ይሄ ደግሞ የእሱን ድምፅ መስማት አልፈልግም። የዩ የሚባለው ቆይ ሳብላለሁ። ኧረ ወደዛ ልጅ ዞር በለልኝ። ከማንም ጋር ትነጋገሪ ቶሎ ያለው ነገር ጨርሼ ወደ አውሮፓ እንደሄድ የምፈልገው። ለዛም ነው ነገሮችን እላይ በላይ የምደራረብብሽ እንጂ አንቺን ለማስጨነቅ ምናምን አስቤ አይደል። ጊዜ እንኳን አልሰጠኸኝም ደስታ ማለት ይህን ነገር አድርገህ ይሄን ነገር እንኳን በቀበልክ ወዲያው ያንተም ኢትዮጵያ ነው ያለው ልጅ የዝዋይ ልጅ ነው ሩታ አውቃለሁ። በጣም ብዙ ነገር ነው መስማት እያደረግልኝ ያለው ብዙ ነገር ነው ትታ የመጣኸው። ከዛ ስራ አለ፣ ብዙ ነገር የምታስተዳድረው ነገር አለ። እዚህ ፋሚሊ አለ። ብዙ አወራሽ ሩታ። አንቺ ራሱ ሳብ ላደርግሽ ነው ሩታ። ጥያቄ ትቀበያለሽ ወይስ አትቀበይም ነው? በቃ አውቃለሁ ከስር ብዙ ሰዎች አሉ ያንተን መኖር የሚፈልጉ ገፋ። አንተ ስትኖር መስራት ትችላለህ። አንተ ስትሰራ ደግሞ ከስር ያሉት ሰዎች በአንተ ተቋቁሞ ቤተሰቦቻቸውን ማስተዳደር ይችላሉ። አንተም እንደዛ። እባክሽን ሩታዬ እባክሽን። ግን ስለተረዳው ደግሞ ቢራ ያቺ አረቂያም ናት፣ ይሄ ደግሞ ቢራም ነው። እነዚህ ደግሞ አዲስ ዩቲዩብ የሚከፈትላቸው ከስተመሮች ናቸው። ታውቃላችኋል። እዛው እዩ ነው ለቃቅሞ ከሆነበት ያመጣቸው። ደረስኩበት እንዴ? ቅረቢው እኛን ይዞ ስለመጣ እኔ እኮ አለባበሳቸው ወደ ያሳቀኝ እውነት ነው። ከሁለት ሶስት ቀን በፊት ምንድነው ገትረሽ ቅድም እኮ እንቀመጥ እያልሽ ነበር። ታይ ተርቻለሁ፣ አውቄያለሁ፣ ደርሼበታለሁ። ለካ አውሮፓዊ ነው። ሲቀረቢ ነው የእሱ ፍቅር የሚገባሽ። ኧረ አሁንማ በጣም ነው የምትቀረው። ኧረ ቆይ የደስታ ማንነት ጎልጉዬ ያመጣላችኋለሁ ነገር አውሮፓዊ ነው። የተበላሸበት ነው እና እስኪ ተስተካከል። ሁሉንም ነገር አውቃለሁ።
እዛ ብትሄድ ነገሮች ምን ያህል ሊስተካከሉ እንደሚችል አውቃለሁ። እዚህ ስለሆን ምን ያህል ነገሮች እየተበላሹ እንደሆነ አውቃለሁ። የሆነ ብዙ ጊዜ የለፋበትን በጣም ብዙ የደከምክበትን ዝቅ ያልክበትን ስራ ምንትተን እሺ ባያቸው በቃ ሩታዬ ግድ የለሽም ብዙ ነገር የከፈልክበትን ስራ ብዙ ነገር የከፈልክበትን ነገር ቀስ በቀስ እያጣሁ እንደሆነ አውቃለሁ። ግን ምን ላድርግ ደስታ ትረዳኝ ሩታ አንቺን እንኳ አልጨበጥ ምን ይገዛልሻል? ምን ሊያደርግልሽ? ደስታ ብልህ መሆን የምታዩ ቤተሰቦችሽ አክሴፕት ሊያደርጉት እንደሚችሉ እያወቀ ወደ አንቺ መምጣት ደግሞ ራሱ ታላቅነት ለአንቺ ያለ ክብርና ፍቅር የሚያሳይ ይመስለኛል። እሺ ማለት ዋሽ ነገር ነው። በጣም ጥሩ ሰው ነው። በጣም መልካም ሰው ነው። ጨራሽ ግን በቃ አትሊስት ላስብበት ትንሽ ጊዜ እርግጠኛ ነህ ብላ አላለችው። በቃ ላስብበትም እኮ አይደለም ከዛ በኋላ ነው ላስብበት ያለችው። እና ያዡ ይጠቅምሻል። እውነቴ ነው የምልሽ ሩታዬ ይጠቅምሻል። ያዡ ምን መሰለሽ አብርሽን ለማስቀናት ይጠቅምሻል። እሺ ያው ትቦጣቦጡና ትሰሩና ቪዲዮ ምናምን ከዛ አንድ የሆነ ሰዓት ደግሞ ከአብርሽ አንድ ላይ ትሆነ የፊልሙ ርዕስ እንደዛ ስለሆነ ማለት ነው። ለማንኛውም እንዴት ነው አብርሽ በደንብ እያስቀና ትገኛለ። ቲማቲም ለቃም ነው ሽማግሌ ሊልክ ነው ሊልክ ነው ግን አብርሽን አደርሱም። እውነቴን ነው የምላችሁ። አንደኛ አብርሽ የትም ያልተነካ 0-0 ነው ያገኘው። ይገርምሻል በቃ እኔ እኮ ኮሜንተሮች ናቸው ያስቁኝ። ውበት ሲለካ በሄርሜላ ነው ለካ ሄርሜላ ድንግል ናት ይላሉ። ድንግል ናት እውነት ነው። ሪሌሽንሽፕ ከሌላት ፍቅረኛ ከሌላት መቼስ በምን ትወስደዋለች ድንግሏን? አለ በቃ ድንግል ናት ማለት ነው። ኧረ ዛሬማ ያበደ ነው እውነት